በየጎጡ ኩርቢ ላይ ነው። ያው ገላድ የሚባል የመከላከያ ተራራ ጫካ የወረሰው አለ። በዚያ ላይ አግድመው ሲመጡ ምንድነው ሲሏቸው በመሳሪያ እያንገራገሩ ሩጫና መንገዳቸውን ጀመሩ። በዚያ ሰዓት የአካባቢውን ሕዝብ በማጎጣጣትና በማበረታታት አልፈን ተቀድመን ታላቅ ከሚባል ተራራ ላይ አልፈን ቆይተን ቆሙ ስንላቸው ያዙ ጥይት እስከሚያልቅ ድረስ በላያችን ላይ እየተኮሱ ደግነቱ ሰው አልተመታም። ያው እጃቸውን ሰጠዋል። መለየት አለብን በማለት እየጠራን ከፊት ያለውን ወጣቱን እያስጮኸን ስንከተላቸው አንዱኛው ቆመ። ስንደርስበት ቆሞ እንደውም አማራ ነኝ ይኸውልህ ማስታወቂያን እየው ምናምን አለኝና ሻንጣውን ስፈታ ማስታወቂያውን ላይ ከላይ ሌላ ህብረተሰብ ጥይት ሲተኩስ ሲሰማ ቁም ምናምን ብሎ ከኔ ላይ ጣል አረገብኝ። መጥቶኝ ነበር። በዛን ሰዓት ገዳሙ ከኋላ ነበር። ካዘነው መንጭቅ አረገና ወለቀው። አዛም በኋላ ያዝነው እሱን በቁጥጥር ስር ትርቁን ፈታነ። ያኛው ሮጠ እየተኮሰ ሮጠ። ከፊት ያለው ሰው እያሳደደ ሲከተለው ጥይቱ ሲጨርስ በፊቱ ያለፈ ሰው እየተኮሰ አንሰድም ቁም ሲለው ጥይቱን ሲጨርስ እጁን ወደ ላይ ያደረገ ነው። ለህብረተሰቡ ያዘ። ባንድ ላይ ሁለቶችን አመጣንና ባንድ ላይ አድርገን ወደ ህግ ይዘን መጣን። ተረባርቦ ጉድብ በመያዝ ሁሉም ሰው ይሄን ሰውዬ ይዘናል። ከያዝነው በኋላ ጥይቱን ሲጨርስ ብቻ ነው ያቆም። ጥይቱን ሲጨርስ ወደኛ በመላክ እኔ እንደውም ያለውበትና ጉድብ ያስኩበትን ድንጋይ ነው 3 ጥይት መጥቶ ፈልጦ ይጣለው እኔ ያለውበት ላይ ማለት ነውና በዚያ መልኩ ወጣቱም ሽማግሌውም አባወራውም ሴቱም ወንዱም ወጣቱም በመሆን ተረባርቦ ይሄን ሰውዬ ይዞ ወደ የሚመለከተው አካል አቅርቧል። በጣም ያዘነው እኛ በሬዲዮ ነው ሰማነ ዶክተር አምባቸው እንደሞተ በጣም ሀዘን ተሰምቶን ያለ ይሄ ነገር ሲሆን ካዳ ይሄም ገዳይም ሊሆን ይችላል። ስለዚህ መሪያችንም ሙቷን የሚል ልባችን ስለቆመ ይሄን ሰው መስደድ የለብንም ማንነቱን በሚል እና በጣም አዝነናን። በእውነት ጥልቅ ሀዘን ነው የተሰማኝ። እኔ በጣም አዝናለሁ። ለአማራ ክልል በጣም ሶሪ ከምንም በላይ አዝናለሁ። በቃ ለምን እንደዚህ ይደረጋል? ጥሩ አይደለም። እንደዚህ መሆን የለበትም። ለምን ሀገራችን እኛ ራስ በርሳችን እንጎዳታለን? ለምን እኛ መጉዳት አለብን እንዴ? ለምን እንጎዳዳለን? ያን ሰው ልጆች ነን፣ ወንድማማች ነን፣ እህትማማች ነን። ለምን ነው እንደዚህ የምንጎዳዳ? ስለዚህ እኔ በጣም አዝኛለሁ። ትናንት ማምሻውን ጀምሮ ከ12 ሰዓት እስካሁን ድረስ ባለው በተፈጠረው ችግር ሁሉም የማህበረሰብ ክፍል የጸጥታው አካል በጣም አዝኖና ተክዞ ስራዎችን በጋራ በመሆን ቅንጅት በመፍጠር እየሰራን ያለው አንደኛ ተጠርጣሪዎች ወይም እንደዚህ አይነት ችግር ፈጣሪዎችን ህብረተሰቡ በሚሰጠው ጥቆማ መሰረት የጸጥታ ኃይሉ ምንሻውም የግል ታጣቂውም ህብረተሰቡን በመቀናጀት እየያዘ የጋራ ለሚፈለገው ዓላማ እያዋለ ነው። ከዚህ ውጭ ደግሞ አሁንም ቢሆን ቀጣይ እንዲህ አይነት ችግሮች በሚፈጠሩበት ሰዓት ላይ ህብረተሰቡ እየተባበረ እገዛ እያደረገ ጥቆማዎችን በሚሰጠን ሰዓት የጸጥታ አካሉ ፈጥኖ እገዛ እየሰጠ እየያዘበት ያለበት መንገድ ነው ያለ። ህብረተሰቡ የሚያየውን ነገር እንደዚህ አይነት አሳዛኝ የሆኑ ተግባሮች ሲፈጸሙ ለጸጥታው አካል አጋር መሆን ያለበት። ይሄ የሚያሳየው በጎ ተግባር ቀጣይነት ሊኖረው ይገባል የሚል ነገር ነው ያለኝ።